ለማግባት ማቀደ ትልቅ እድለኛ ነው ብዬ ነው የምወስደው። ሀብትሽ ባብቴ ከተጋባችሁ ጎጆ ተወጣችሁ ወዲህ ደግሞ ሰርታችሁ የምታገኙት ነገር የጋራ የሚለው ሁሉ ብዙ አይነት ባህል አለ። ስለዚህ እነኝህን እናስረዳለን። በአካል ባልወልድም ልጄ ነህ አውቃለሁኝ። ከፍተኛ ቦታ እንደምደርስ ደግሞ አምናለሁኝ። ለንን አገባ ማለት ሶስት ጉልቻ ቀልድ አይደለም። ጥሩ ነው ያደረከው። እኔ ወድጄዋለሁ። ከሷ ጋር ወልደን ልጆች ወልደን ቤተሰብ አስደስተን ብዙ ነገር ነበር ያሰብኩት። ይሆናል ደግሞ እሷም ዝም ብላ ነው የምትደክመው የምትለፋው ሌላ ቦታ። እኔም ዝም ብዬ እየባዘምኩ ነው እንጂ መጨረሻ ላይ ትጀምራለች በሰዓቱ። በእርግጥ በቃ የኔም ቃውን አንድ ላይ አይደለም ጋሼ። ምን ሰይጣን ገብቶ ነው እሺ የምትለኝ? እኔ እኮ አሁን ግልጽ አልሆነልኝም እኮ በምን የተነሳ ነው? ያ በቃ ብቻ ንገረኛ፣ አትደብቀኝ። ይሄ ምንድን ምን እኔን ፈርታ ነው? ምንድን ነው ያሳደግኩ ልጅ አይደለም እንዴ? እንደሰማችሁት ነው። ወደ ቤተሰቦቻችን ሰላም ይብዛላችሁ እንዳለ እንግዲህ ምን እንዳለ ሰምታችኋል ብዬ አስባለሁ። ዛሬ እንግዲህ ከአባቱ ጋር ነው የመጣ ማለት ነው ወደ ቤተሰቦቻችን። እንግዲህ ውድ ቤተሰቦቼ እንግዲህ አባትየው ምን እንዳለ እንግዲህ ሰምታችኋል ብዬ አስባለሁ። በጣም ደስ ይላል። የአባቶች እንግዲህ ምክር በጣም ደስ ይላል። አባትየው ምን እንዳለ